እኔ ከላይ እንደነገርኩሽ ኢትዮጵያ ያለው ጊዜ ስለ ምንም ነገር ስለማላቅ ወንጌሉን ሰምቼ ህይወትን ስለፈራሁትኝ ክርስቶስን ስላወኩትኝ በወንጌሉ ስላፈራው በሰማሁት ወንጌል እንዳፈራፍሬ እንዳገለገለ ጌታ በዝማሬ እጠበኝና አንጻኝ ጉድለትን ሙላ የህይወት ዘመኔ ሳያልፍ እንደጥላ በጣም ነው የምወደው። በቃ በምንም ነገር አልገልጽሽም እና ሌሎችን አልወድም ማለት አይደለም። አንድ ስምትወጁ ስላልሽ ነው አንደኛ በቃ በጣም በቃላት አልገልጽልሽም እና ለዛ ነው። 11ኛ ጥያቄ ቤተሰቦችሽን የምትወጃቸው 3 ጥቀሽልኝ። ቤተሰቦችሽ የምትወጃቸው 3 ጥቀሽልኝ ማለት what የምትወጃቸው 3 ጥቀሽልኝ ምን ማለት ነው? አረ ባንቺ ይድረሽልኝ። በእውነት አላውቅም ማለት ነው። የምትወጃቸው ለምሳሌ ቆይ ከአስተር የምትወጂው 3 ነገር ጥቀሽ ማለት ነው። እንደዛ ማለት ነው መሰለኝ። እንደዛ ነው መሰለኝ አልሽኝ። እንደዛ ከሆነማ 3 ነገር የጥያቄ ይለፈኝ። እውነት ይቅርታ አድርግልኝ። ያልተረዳሽው ነገር ከመዘባረቅ ይለፈኝ። አንድ ነገር ነው ተቀጪ ቅጣት ያለም ተመስገን። እና ሌላ ጊዜ በሌላ ጥያቄ መልስልሻለሁ። እውነቴን አልገባኝም። ምክንያቱም እኔ ወተት ነጭ ነው ካልተባለ አይገባም። ስለዚህ ማብራሪያ ውስጥ ስለሌለ ምንም ማለት አልችልም። የምትወጃቸው 3 ነገር ጥቀሽ እንዴ። የቤተሰብ ምርጫ አለ እንዴ ደግሞ አላቅም። አስቲ አልተማርሽም አልተማርሽም። እሺ አሁን ሀገር መግባት ከፈለግስ አስተቋ አንድ ጊዜ ይቅርታ አድርጉልኝ። አልተማረችም ማለት ስላችሁ አልተማርክም አሉ መመዝናሽ ወዶ አይደለም እኮ እና የጻፈችው ጽሁፍ በጣም እኔን ጭንቅላቴ እንዲያረገኝ ነው። ስለዚህ እኔ ከውቀት ያንጻር ነው ማለት ድረይ እና ሀገራውን መግባት ከምን አንፃር ነው አለች እኮ ሀገር መግባት ከፈለግስ ከምን አንፃር ወይ ነገር አስቲድ ወይ ሰምት የሚያቀብለኝ ሰው ራሱ የለም። ጥያቄውን ገብቶላችኋል? ሀገራውን መግባት ከፈለገስ ከምን አንፃር ነው? ምንም እንትን የለም ውርቅ ነው። 14ኛ ጥያቄ ከሰው ሀገር ኢትዮጵያ ስትገቢ አንደኛ አላማሽ ምን ለመስራት ነው? ስራ ነው እንደፈለግሽው? 13ኛ ጥያቄሽ ውርቅ ነው። እሺ 12 እና 13ኛ ጥያቄሽ አልተማርሽም። ወይኔ እናቴ ሀገር ስትገባ ማለት ነው
መስራት ብቀርብኝ እንደው ማለት ነው እንደውም በቀደም ገዳሞችን ለማየት እመኝ ነበር። እንደዚህ አይነት አትጠይቅም እንዴ? ስራ ነው እንደምጠይቅኝ? ስራማ ማንም ለመኖር ስል ማንም ስራ ይሰራል። ማንም ስራ ይሰራል። ግን እኔ እንደገባሁት ስራ ያው መዝሙሩም ራሱ ስራ ነውና መዝሙር መስራት እፈልጋለሁ። ግን ገዳም ማየት እፈልጋለሁ። በቃ እሺ 15ኛ ጥያቄ ጮማ ጽሁፍ ነው። በስመ አብ ወወልድ ወመንፈስ ቅዱስ። ብዙ ልጆች ኢትዮጵያ ያሉ በእምነታችሁ በጣም ደካማ የሆኑትን ወደ ስደት ሲመጡ በእምነታችሁ በጣም ጠንካራ ሆኖ ያገለገሉ ትኩረታቸው ሲጨርሱ ወደ ኢትዮጵያ ሲገቡ መልሶ መንፈሳዊ ህይወታቸውን ደካማ ይሆናሉ። ይሄ ከምን አንፃር ነው ብለሽ ታስቢያለሽ? እንግዲህ ስደት ላይ ማለት ነው የትም ቤተክርስቲያን አናገኝም። ለምን እንጠነከራለን ካልሽ የትም ቤተክርስቲያን አንሄድም። ስለማንሄድ መንፈሳዊ ህይወታችን አጥብቀን እንይዛለን። አጥብቀን ማለት ነው። ኢትዮጵያ ከሄድን ደግሞ ቤተክርስቲያን ከሄድን ገዳማት ስለሄድን እዳው እንዳለቀ እንዳይመስላችሁ። አገልግሎት ከሆነ እስከ እድሜሽ ልክ አገልግሎት ነው፣ ክርስቶስ ጋር መሆን ነው እንጂ ዛሬ ታይተሽ ነገ የምታቋርጪ ነገር በፍጹም አይሆንም። ጀምሮ ማቋረጥ የለም መኖርም የለበትም። እና ምደክሙት እዛ ሄዶ ቤተክርስቲያን ስለያገኙ አንደኛ እዚህ ጋር ስትሆኚ ወይኔ እዚህ ስትሆኚ ምንም ነገር በቃ ብዙ ነገሮች ቢከፉሽ ራሱ ቶሎ ብለሽ በቃ ቃሉ ለመስማት ለማዳመጥ ለማንበብ እንትን ያለሽና ብዙ ነገር ትረጃለሽ። እና ደግሞ ስትገቢ በቃ ሰዎችን ስታገኝ ቤተሰቦችን ጓደኞች ምንም ስታገኝ ይደክማል። ይሄ ራሳችንን ከምን አንፃር ነው የምለው? ራሳችንን ነው ደካማ የምናደርገው። አንቺ በቃ ከነበርኩት አልቀየርም በዛው ቀጥላለሁ ካልሽው አንደኛ ብዙ ጊዜ ሰውን ያሰንፋል፣ ሰውን ሰነፍ ያደርጋል። ከመንፈሳዊ ህይወትሽ እንድትረቂ የሚያደርጉሽ ሰዎችም አሉ። እነኛ ሰዎችን ማስወገድ አለብን። ከመንፈሳዊ ህይወት የሚያርቅ ሰው ወደ ህይወታቸው እንዳይመጣ እውነቴን ነው የምልሽ። ብቻ ከባድ ነው። እና ይሄንን ይመስላል። 14ኛ ጥያቄ ስደት ከወጣሽ ስንት ጊዜሽ ሆነሻል? ወይ 3 አመት ይሆናል በልሽ። ኧረ ተይ እስቲ እንዳልነገርኩሽ አሁን ይህችን ቡድን ሁሉ እዚህ ህዝብ ፊት ልታስወሪ እንዳልነገርኩሽ ምስጢር እንዳላወራ። ለማንኛውም 2000